የመታዘዝ በረከቶች ምን እንደሆኑ ከዛሬው ትምህርታችን የምንመለከተው። ሩት ወደ ቤዛዋ ወደ ቦዔዝ እንደተጠጋች እሱን እንደፈለገች ከኔ ምንድነው የሚጠበቀው? ቤዛህን እንድፈልግ ወደ እሱ እንድጠጋ የእግዚአብሔር ፈቃድና የእግዚአብሔር ፍላጎት ነው። ስለዚህ ይህንን መልእክት የምትሰሚ እህቴ አንቺም ውብ ነሽ። እግዚአብሔር ወዶሻል። ከጌታ የተነሳ ውብ ነሽ። ከአንቺ የሚጠበቀው ምንድን ነው? ሩት እንዳደረገችው እምነት፣ መታዘዝና መሄድ ነው። ሩት አመነች፣ ታዘዘች፣ ሄደች። በብሉይ ኪዳን 10ቱን ትእዛዛት ለእስራኤል ሲሰጥ ከ10ቱ ትእዛዛት ውስጥ ፕሮሚስ ያለው እንዲህ ብታደርግ እንዲህ ይሆንልሃል የሚለው ትእዛዝ አንድ ነው። አባትህንና እናትህን አክብር የሚለው ትእዛዝ ብቻ ነው ፕሮሚስ ያለው። ውድ ወገኖች እንደምን ሰነበታችሁ? ክብር ለእግዚአብሔር ይሁን። በእግዚአብሔር በሰላም ጠብቆ ደግሞ እንደገና አገናኝቶናል ቃሉን እንድናጠና። ባለፈው ትምህርታችን ሩት ቦዔዝን ለመገናኘት ያደረገችውን ዝግጅት ተመልክተናል። በተለይም ደግሞ 3 ነገሮችን ነው ያየናቸው። አንደኛ የኑኃሚንን ምክር ተቀብላ ታጠቤ፣ ተቀቤ፣ ልብስሽንም ደግሞ ተላበሽ ያለችውን ምክር ሰምታ ሩት ምን አደረገች? ታጠበች። ከታጠበች በኋላ ደግሞ ተቀባች። ተቀብታ ደግሞ ንጹህ ልብስ ለበሰች። እነሱን 3ቱን ነገሮች ተመልክተናል። ዛሬ ደግሞ የምንመለከተው የመታዘዝ በረከቶች ምን እንደሆኑ ከዛ በኋላ ከታጠበች ከተቀባችና ልብሷን ከለወጠች በኋላ ምን እንዳደረገች እና ምን እንዳጋጠማት ነው ከዛሬው ትምህርታችን የምንመለከተው። በመታዘዟ ምክንያት ያገኘችው በረከት ምንድን ነው? ምዕራፍ 3 ነው የምንቀጥለው። ከቁጥር 3 እስከ 4 ያለውን አነባለው። በነዛ ቁጥሮች ውስጥ ራሷን ለቦዔዝ እንዴት ማቅረብ እንዳለባት ሩት አወቀች። እንዴት ማቅረብ እንዳለባት አወቀች። እንዲህ ይላል ከቁጥር 3 ምዕራፍ 3 ቁጥር 3 ጀምሮ፣ እንግዲህ ታጠቤ፣ ተቀቤ፣ ልብስሽን ተላበሺ፣ ወደ አውድማውም ውረጂ። ነገር ግን መብሉንና መጠጡን እስኪጨርስ ድረስ ለሰውየው አትታዩ። በተኛም ጊዜ የሚተኛበትን ስፍራ ተመልከቺ። ገብተሽም እግሩን ግለጪ፣ ተጋደምም፣ የምታደርጊውንም እርሱ ይነግርሻል ይላል ቁጥር 3 እና 4። ምን አደረገች ሩት? ከታጠበች ከተቀባችና ልብሷን ከለወጠች በኋላ ወደ አውድማው ወጣች። ወደ ቦዔዝ አውድማ ወጣች። ቤዛዋ ወደሚገኝበት ወደ እግሩ ተጠጋች። እርሱን ፈለገች። ቆንጆ ናት ሩት። ቆንጆ የሚለው ቃል እንደውም ተደጋግሟል። ቆንጆ ናት፣ ንጹህ ናት፣ እምነት አላት፣ ደፋር ናት፣ ደግሞም ታዛዥ ናት። ሩት ወደ ቤዛዋ ወደ ቦዔዝ እንደተጠጋች እሱን እንደፈለገች ከኔ ምንድነው የሚጠበቀው? እኔም ቤዛህን እንድፈልግ ወደ እሱ እንድጠጋ የእግዚአብሔር ፈቃድና የእግዚአብሔር ፍላጎት ነው። ወደ ኢየሱስ መጠጋት፣ ወደ ቤዛችን መጠጋት እንችላለን። እሷ እንደተጠጋች መቻል ብቻ አይደለም፣ በፍቅር ደግሞ ተጋብዘናል አይደል? ስለዚህ ይህንን መልእክት የምትሰሚ እህቴ አንቺም ውብ ነሽ። እግዚአብሔር ወዶሻል። ከጌታ የተነሳ ውብ ነሽ። ሩት ቆንጆ እንደተባለች አንቺም በእግዚአብሔር ፊት ቆንጆ ነሽ። ኃጢአትሽ በደሙ ታጥቦ ንጽሕት ሆነሻል። ወደ እርሱ መጠጋት ትችያለሽ። ከአንቺ የሚጠበቀው ምንድን ነው? ሩት እንዳደረገችው እምነት፣ መታዘዝና መሄድ ነው። ሩት አመነች፣ ታዘዘች፣ ሄደች። በመታዘዝ ውስጥ የሚገኘውን በረከት ለመለማመድ ምንድነው የሚያስፈልገን? ከኛ ወደ እግዚአብሔር መጠጋት ነው። ወደ እግዚአብሔር ከተጠጋን በመታዘዝ ውስጥ ያለውን በረከት እንለማመዳለን። ስለዚህ ሩት ታዘዘች፣
ወደ ቤዛዋ ወደሚሆን ሰው ሄደች እሱን ፈልጋ። ሌላው ምን አደረገች? የታዘዘችውን አደረገች። ሩት ቁጥር 5 ላይ የታዘዘችውን አደረገች። ምንድነው ያለችው? ያልሽውን ሁሉ አደርጋለሁ አለች። ልክ ኑኃሚን እነዚያን 5 ነገሮች ስትመክራት ምንድነው ያለቻት? ታጠቢ፣ ተቀቢ፣ ልበሽ፣ ወደ አውድማው ሂጂ፣ ወደ እሱ ተጠጊ፣ እሱ ምልሽን አድርጌ ካለቻት በኋላ ሩት ምን አለች? ያልሽውን ሁሉ አደርጋለሁ። ግማሹን አይደለም። አንዳንዴ በክርስትና ሕይወት እንደሱ ነው አይደል? የተወሰነውን ታዘን ሌላውን አንታዘዝም። እንደዚህ ግማሽ መታዘዝ የለም። በእግዚአብሔር መንግሥት ውስጥ ሙሉ ነው፣ ሙሉ መታዘዝ። ያልሽውን ሁሉ አደርጋለሁ ነው ያለችው። ያልሽውን ሁሉ። ምንኛ የተባረከች ወጣት ነበረች ሩት። ማርያም ኢየሱስ በሰርጉ ቤት ተገኝቶ ሰርገኞቹ የወይን ጠጅ ባለቀባቸው ጊዜ ማርያም ምንድነው ያለችው ለሰራተኞቹ? እሱ ኢየሱስ የሚላችሁን ሁሉ አድርጉ ነው ያለችው። ይሄም እዚህ ተደገመ ማለት ነው። ሩት ምንድነው የምትለው እዚህ? ያልሽኝም በሙሉ አደርጋለሁ። ውሃው ወደ ወይን ጠጅ ይለወጣል ብዬ በምክርሽ መሰረት ይሄዳለሁ። ወደማታወቅ እኮ ነው የምትሄደው። ምን ሊያጋጥማት እንደሚችል እኮ አታውቅም። በሌሊት እኮ ነው የምትሄደው አይደለም እንደ በሌሊት ነው የምትሄደው። በጨለማ እኮ ነው የምትሄደው። በቅርብ ወደማታውቀው ሰው እኮ ነው የምትሄደው። እና ያልሽውን ሁሉ አደርጋለሁ። አያችሁ፣ የእምነት ጉዞ እንዴ ነው ሳናቅ ፊት ለፊታችን ምን ሊያገኘን እንደምንችል ሳናቅ፣ ከዚህም በፊትም እንደተነጋገርነው የሚመራኝን አውቃለሁ፣ ያለኝን የተናገረኝን አውቃለሁ፣ ስለዚህ እሱ ካለ ይፈጽማል ብለን በእምነት መሄድ ነው። ሩት ሰሚ ብቻ አልነበረችም። ያዕቆብ እንደሱ ይለናል አይደል? ሰሚ ብቻ አትሁኑ አድራጊዎች አድርጉ ይለናል አይደል? ያዕቆብ በመልእክቱ አድራጊዎች አድርጉ ሁኑ ይለናል። እና ሩት ሰሚ ብቻ አልነበረችም፣ ነገር ግን አድራጊ፣ ታዛዥ ነበረች። ብዙ ጊዜ በክርስትና ሕይወት የሚታየው ችግር ምንድነው ብትሉ፣ የእግዚአብሔርን ቃል እናውቃለን፣ በየሳምንቱ እንሰማለን፣ መዝሙር እንሰማለን፣ ቪዲዮ እንሰማለን፣ በተለያዩ ቦታዎች እንሰማለን፣ በየእሁዱ እንሄዳለን፣ እንሰበስባለን አይደል? መረጃ፣ ኢንፎርሜሽን፣ እውቀት ሰብስበን ግን መታዘዝ ከሌለ በሕይወታችን ማደግ የለም። ማደግ የሚመጣው በመታዘዝ ነው። ስለዚህ ነው ጌታ ኢየሱስ ክርስቶስ እኔም ያዘዝኳችሁን ሁሉ እንዲታዘዙ ወይም እንዲጠብቁ እያስተማራችኋቸው ያለን ማለት ነው። ታላቁ ተልእኮ በምንለው በማቴዎስ 28 ምዕራፍ 19-20 ላይ ያዘዝኳችሁን ሁሉ እንዲጠብቁ ማለት እንዲታዘዙ፣ በእንግሊዝኛው ኦቤይ ነው የሚለው። እንዲታዘዙ አስተምሯቸው ነው እንጂ እንዲያውቁ አስተምሯቸው አይደለም። ዛሬ ብዙ ጊዜ ችግራችን እኛ አገልጋዮች ሰዎች እንዲያውቁ ነው ዝም ብለን የምናስተምረው። በቃ እንዲያውቁ ይወቁ ነው የምንለው። አውቀው መታዘዝ ከሌለ አያድጉም። ስለዚህም በየሳምንቱ ያው ናቸው፣ እዛው ቦታ ነው። በቃ እድገት የለም። እድገት በሕይወታችን የሚመጣው ግን ስንታዘዝ እና ለዚህ ነው ሩት የተባረከች ወጣት ናት ያልኩኝ ማለት ነው። ያልሽኝን ሁሉ አደርጋለሁ። አቤት ጌታ ያለንን ሁሉ እንደዚህ እናደርጋለን ማለት ብንችል እንዴት የተባረክነን። ቃሉ የሚለንን መጽሐፍ ቅዱስ የሚያስተምረንን ሁሉ አደርጋለሁ ብንል እንዴት የተባረክነን። ማወቅ ብቻ በቂ አይደለም። የእግዚአብሔርን ቃል ልንገራችሁ ወገኖች፣ ማወቅ ብቻ በቂ አይደለም። ጥሩ ነው ማወቅ፣ ግን እውቀት ወደ ተግባር መሄድ አለበት። ኖሌጅ ዊዝ አፕሊኬሽን፣ እውቀት ከመታዘዝ ከማድረግ በተግባር ወደ መለወጥ፣ ከዛ ጋር ነው መሆን ያለበት። እውቀት ብቻ በቂ አይደለም። ስለዚህ እሁድ ሄደን ቁጭ ብለን እንኳን ስብከት ስንሰማ ጌታው ለእኔ ምን እያልከኝ ነው ዛሬ? ምንድን ነው እንዳደርግልህ የምትፈልገው? ምንድን ነው እንድታዘዝልህ የምትፈልገው? ንገረኝ፣ እኔም ደግሞ አደርጋለሁ ልንል ያስፈልጋል። ያን ነው እውነተኛ የክርስቶስ ደቀ መዛሙርት የምንሆነው። የክርስቶስ ደቀ መዛሙርት መሆን የምንችለው እርሱ መምህራችን፣ እኛ ተማሪዎቹ ስንሆን ነው። ምን ማለት ነው? መምህራችን የሚለንን ተማሪዎች ሆነን ስናደርግ ነው። እሱ መምህር፣ እኛ ተማሪ። እሱ ያስተምረናል፣ እኛ ደግሞ ተማሪዎቹ እንታዘዛለን።
ይሄ ነው ደቀ መዝሙርነት ማለት። ስለዚህ ከሩት ደግሞ ወጣቶች የምትማሩት ነገር አለ ብዬ አምናለሁ። ወጣቶች ሩት አማቷን ያልሽኝን ሁሉ አደርጋለሁ እንዳለች እናንተም ደግሞ ወላጆቻችሁን እንደዛ ብትሉ፣ አባዬ ሆይ ያልከኝን ሁሉ አደርጋለሁ፣ እማዬ እናቴ ያልሽኝን ሁሉ አደርጋለሁ ብትሉ ወላጆቻችሁ በእናንተ ይኮራሉ። ሪሌሽንሽፕ ማለት ይሄ ነው። መልካም ግንኙነት ማለት ይሄ ነው። ደግሞ በጣም የሚገርማቸው እግዚአብሔር በብሉይ ኪዳን 10ቱን ትእዛዛት ለእስራኤል ሲሰጥ ከ10ቱ ትእዛዛት ውስጥ ፕሮሚስ ያለው እንዲህ ብታደርግ እንዲህ ይሆንልሃል የሚለው ትእዛዝ አንድ ነው። እሱም ምንድን ነው? አባትህንና እናትህን አክብር የሚለው ትእዛዝ ብቻ ነው ፕሮሚስ ያለው። ሌሎቹ አትስረቅ ፉል ስቶፕ፣ አትግደል 4 ነጥብ፣ አትስረቅ 4 ነጥብ ነው። አባትህንና እናትህን አክብር ካለ በኋላ ግን 4 ነጥብ አይደለም። ዕድሜህም በምድር ላይ እንዲረዝም፣ ዕድሜህም በምድር ላይ እንዲረዝም። ሌሎቹ ፕሮሚስ የላቸው፣ ህግ ብቻ ናቸው። ይሄ ህግና በረከት ነው። ይህችን ህግ ከጠበቅ፣ አባትህን ካከበርክ፣ እናትሽን ካከበርሽ የሚሉህን ብትሰማ ብትታዘዛቸው ዕድሜህ በምድር ላይ ይረዝማል። ይሄ ማለት የዕድሜ ቁጥር ብቻ አይመስለኝም። የዕድሜ ቁጥር ብቻ አይመስለኝም። ከ100 ዓመት በላይ ትኖራለህ ማለት አይመስለኝም። ምን ማለት ነው? ህይወትን በደስታ ትኖራለህ ማለት ነው። የለመለመ ህይወት ትኖራለህ ማለት ነው። ሰዎች በአንተ ይደሰታሉ ማለት ነው። ሰዎች በአንተ ይኮራሉ ማለት ነው። መልካም ሰው ትሆናለህ ማለት ነው። ይሄ ነው ትርጉም ያለውን ህይወት ትኖራለህ ማለት ነው። እና ሩት በጣም ትገርመኛለች። ያልሽኝን ሁሉ አደርጋለሁ አለች። ስለዚህም የበረከትን ህይወት መለማመድ ቻለች ሩት። ስለዚህ ምናልባት ለወላጆች መታዘዝ የሚከብዳችሁ ወጣቶች ካላቸው እግዚአብሔር ይርዳችሁ። አባቴ ሆይ በሉ። ሂዱና ወደ አባታቸው፣ አባቶች ያሏቸው፣ እናቶች ያሏቸው ሂዱና እማዬ ለካ ሳላቅ አልታዘዝኩሽም፣ ከዛሬ ጀምሮ ግን በቃ አከብርሻለሁ፣ እታዘዝሻለሁ። እግዚአብሔር በህይወታችሁ መስራት ይጀምራል። ያኔት ይባርካችኋል። ምክንያቱም ትእዛዝ ነው፣ በረከት ያለው ትእዛዝ ነው። የተትረፈረፈ የተባረከ ሰላም ያለው እረፍት ያለው ህይወት ትኖራላችሁ ነው አይደለም እንዴ? የሚጠቅማችሁን ስመክሯችሁ ታዘዙ። ወላጆች ክፉ ይመክራሉ ብዬ አላስብም፣ ግን ምናልባት 100% እርግጠኛ አልሆንም። ስለዚህ ጥሩ የሚጠቅማችሁን መልካም ነገር ሲመክሯችሁ ዋጋ ከፍላችሁ እንኳን ታዘዟቸው። እግዚአብሔር ይባርካችኋል። እንደ ሩት በሉ። እናቴ ሆይ ያልሽኝን ሁሉ አደርጋለሁ በሉ፣ ሳታስቀሩ ማለት ነው። ሌላውስ ሩት ለቦዔዝ ራሷን ሰጠች። ለቦዔዝ ራሷን ሰጠች። ምዕራፍ 3 ከቁጥር 6-9 ላንብብ። እንዲህ ይላል፣ ወደ አውድማውም ወረደች። አያችሁ፣ ኑኃሚን ያለቻትን እየሰራች ነው፣ እያደረገች ነው። አማቷም ያዘዘቻትን ሁሉ አደረገች። አደርጋለሁ ብሎ አልቀረችም። አንዳንዴ እኮ አደርጋለሁ ብለን ሳናደርግ እንቀራለን። ፕሮሚስ ሰጥተን ተስፋ ሰጥተን ተስፋውን ሳንፈጽም እንቀራለን። እቺ ግን ተስፋ ሰጠች። የምትነግረኝን ሁሉ አደርጋለሁ አለች። ቃሉ ደግሞ ተጽፏል፣ ያዘዘቻትን ሁሉ አደረገች ነው የሚለው። እግዚአብሔር እንደሱ አይነት ሰዎች ይስጠን፣ ያደርገን። አደርጋለሁ ብለን እፈጽማለሁ ብለን ይህንን አደርግልሻለሁ ብለን ተናግረን የምንቀር ሳይሆን የምናደርግ ሰዎች እግዚአብሔር ያድርገን። ቦዔዝም ከበላና ከጠጣ ሰውነቱም ደስ ካሰኘ በኋላ በእህሉ ክምር አጠገብ ሊተኛ ሄደ። ሩትም በቀስታ መጣች፣ እግሩንም ገልጣ ተኛች። መንፈቀ ሌሊትም በሆነ ጊዜ ሰውየው ደነገጠ፣ ዘወርም አለ። እነሆም አንዲት ሴት በእግርጌው ተኝታ ነበረች። እርሱም ማነሽ አለ። እርሷም እኔ ባሪያህ ሩት ነኝ፣ ዋርሳዬ ነህና ልብስህን በባሪያህ ላይ ዘርጋ አለችው። ይህን ስትሰሙ ምን ይታያቸዋል? የሆነ ፊልም የሚታዩ ይመስላችኋል አይደል? የሆነ የዘመኑ ፊልም የሚታዩ ነው የሚመስላችሁ አይደለም? ይሄ ትርጉም ያለው ፊልም ነው። የህይወት ትርጉም ያለው ፊልም ነው የሚታዩት። ስለ ህይወት የምናገር፣ ስለ ዘላለማዊ ህይወት የምናገር ፊልም ነው። የእግዚአብሔርን ዘላለማዊ እቅድ የሚያሳይ ፊልም ነው የሚታዩት። ቦዔዝ ደስ አለው ይላል አይደል? በጣም ደስተኛ። ለምን መሰላችሁ ደስተኛ? ይሄ መጽሐፍ ቅዱሳዊ ነው። አዝመራ በሚሰበሰብበት ጊዜ እስራኤላውያን ደስ እንድላቸው ታዘዋል።
ምክንያቱም መከር በሰበሰቡ ጊዜ ደስ ይበላችሁ ይላል። ይሄ ቃሉ ነው ማለት ነው። ስለዚህ በቃሉ ነው የሰከረው እኮ ሰው በቃሉ የሰከረ ነው። በመጽሐፍ ቅዱስ ቃል መሰረት ነው። የመከር ጊዜ የደስታ ጊዜ ነው፣ የምስጋና ጊዜ ነው። ስለዚህ ደስ ብሎታል። አውድማው አካባቢ ነው ያለው። እህል በቃ ወቅቷል። እና በተለይም ደግሞ ይሄንን በተለያየ ቦታ ታገኛላችሁ። ዘዳግም 16፣ ኢሳያስ 9፣ ኢሳያስ 16 መሰረት እግዚአብሔር በመከር ጊዜ እንዲደሰቱና እርሱን እንዲያመሰግኑት ለዚህ በረከት ስላበቃህን እናመሰግንሃለን እያላችሁ ደስ ይበላችሁ ብሎ አዟቸዋል። በዚህ በደስታው ጊዜ ነው ሩት ቦዔዝ እንዲያገባት የጠየቀችው። አሁን እኮ ፕሮፖዛል ነው የምታቀርበው። ግን ለምንድን ነው ሩት የጠየቀችው? ይሄ አንታይ ካልቸራል ነው። በእነሱም በአይሁዳውያንም በእኛም በአበሻ ብዙ ጊዜ ሴቶች አይጠይቁም አይደል? አገባኝ ብለው አይጠይቁም። እስክጠየቁ ነው የሚጠብቁት። ስለዚህ ወንዶችም ደግሞ ጠይቁ። እግዚአብሔር በልባችሁ ካስቀመጠ ዝም ብላችሁ አታስጠብቁ፣ ሄዳችሁ ጠይቁ። እዚህ ግን ሩት ናት የምትጠይቀው። ሩት ናት ፕሮፖዛል የምታቀርበው። በሁለት ምክንያቶች ነው ሩት የምትጠይቀው በዚህ ስፍራ ቦዔዝ እንዲያገባት። አንደኛው ምክንያት ለቦዔዝ አመቺ አልነበረም። ሩትን ለአግባሽ ብሎ መጠየቅ ለሱ አመቺ አልነበረም። ለምን? ቦዔዝ ሽማግሌ፣ ሩት ወጣት። ስለዚህ ነው ቦዔዝ እንዲህ አለው፣ ወጣት ወንድ ፈልገሽ አልሄድሽምና ብሎ ያደነቃት በዚህ ምክንያት ነው። እሱ መጠየቅ አይችልም። ሽማግሌ ነው፣ ትልቅ ሰው ነው። ባህሉ አይፈቅድለትም። ሁለተኛው ምክንያት ቦዔዝ ያልጠየቃት ምክንያት ከቦዔዝ ይልቅ የሚቀርብ ሌላ ዘመድ አለ። እሷን ሬዲም ማድረግ የሚችል ለእሷ ቤዛ መሆን የሚችል የቅርብ ዘመድ በሕጉ መሰረት ሌላ ሰው አለ። ስለዚህ ቦዔዝ ምናልባት በልቡ አስቦም ሊሆን ይችላል፣ ግን ይሄን ሰው እየጠበቀ ነበር። ይሄ ሰው ይጠይቃታል ብሎ እየጠየቀ እና የሚገባው ሰው ይሄ ነው ብሎ ያንን እየጠየቀ ነበር። አሁን ግን ነገሩ እንዲፈጥን ምክንያት ሆኗል ማለት ነው። በቃ ነገሩ እንዲፈጥን፣ እቺ ልጅ ከቃርሚያ ወደ ሙላት እንድትገባ መንገዱ በቃ መፍጠን አለበት፣ ሂደቱ መፍጠን አለበት። ስለዚህ እግዚአብሔር እኮ እየሰራ ነው። በዚህ ውስጥ እግዚአብሔር እየሰራ ነው። መንገዱን አቋራጭ ሊያደርግ ነው እግዚአብሔር የፈለገው። የእግዚአብሔር መንገድ እንደሆነ ነው እኔ የማምነው። እግዚአብሔር ሰውን የሚያከብርበት ጊዜ ሲደርስ ሂደቱ ይፈጥናል። በዮሴፍ ጊዜ ፈጠነ፣ አስቸኩሉት ተባለ አይደለም እንዴ? በዳንኤል ጊዜ ፈጠነ፣ አስቸኩሉት፣ ቶሎ አምጡት ወደ ንጉሥ ዘንድ ተባለ አይደል? በመርዶክዮስ ጊዜ ፈጠነ አይደለም እንዴ? እንደሱ ነው እግዚአብሔር አንድን ሰው ሲያከብር፣ ዓላማውን ለመፈጸም እግዚአብሔር ጊዜው ሲደርስ እንደዚህ ይፈጥናል። ስለዚህ እችን ሩትን ተጠቅሞ ኑኃሚንን ተጠቅሞ ፕሮሴሱን እግዚአብሔር ፈጣን እያደረገ ነው። እቺ ሴት ሙሉ በሙሉ ረዲምድ የምትሆንበት የምትቤዥበት ጊዜ፣ ህይወቷ ታሪኳ የሚለወጥበት ጊዜ በቃ ጊዜው ደርሷል። ስለዚህ ነው እሷ የጠየቀችው ማለት ነው። እግዚአብሔር በኑኃሚን ሆኖ በሩት ሆኖ እየሰራ ነው። ከዛ በኋላ ገባች አይደል? ሄደች እና ከእግርጌው ተኛች። ከዛ እሱ ሲነቃ ደነገጠ እና መጀመሪያ የጠየቀው ጥያቄ ምንድን ነው? አንቺ ማነሽ? who are you? ይሄ ጥያቄ በጣም ወሳኝ ጥያቄ ነው። በጣም ወሳኝ ጥያቄ። ማነሽ አንቺ? ማነህ አንተ? ይሄ የአይደንቲቲ ጥያቄ ነው። የማንነት፣ የታሪክ፣ የህይወት፣ የዓላማ፣ የብዙ ነገር የሚያካትት ጥያቄ ነው። አንተ ማነህ? ሰዎች ብዙ ዋጋ ይከፍላሉ ማንነታቸውን ለመረዳት። እኔ ማን ነኝ? ማንነቱን የተረዳ ሰው ጠንካራ ሰው ነው። ማንነቱን ያወቀ እኔ እንዲህ ነኝ፣ እኔ እከሌ ነኝ፣ እንደዚህ አይነት ነው እግዚአብሔር እንዲህ አድርጎ ነው የፈጠረኝ፣ ለዚህ ዓላማ ነው የተፈጠርኩት፣ እኔ ነኝ ብሎ መናገር የሚችል ሰው ደፋር ሰው፣ ሴልፍ ኮንፊደንት ነው። አንቺ ማነሽ ብሎ ነው የጠየቃት። ምንድነው መልሷ? እኔ አገልጋይህ ነኝ። ሩት ነኝ። አይገርምም? ሩት ነኝ። እኔ ሞዓባዊት ነኝ፣ ግን አገልጋይህ ነኝ። የማን አገልጋይ? የእግዚአብሔር ሰው አገልጋይ ነኝ። በቃ ታሪኳ እየተቀየረ እኮ ነው። አንተም ዋርሳዬ ነህ።
በቃ እሷ ኦልሬዲ ዲሳይድ አድርጋለች። በቃ ዋርሳዬ ነህ አንተ፣ ረዲ የምታደርገኝ ልትቤዠኝ የምትችል አንተ ነህ፣ ዘመዴ ነህ፣ ወገኔ ነህ፣ የኔ ነህ አለችው ማለት ነው። ዲፋይን አደረገች። እሱ እሷን ነበር የጠየቀው አይደል? እሷ ግን አንተ እንዲህ ነው ያለችው። በጣም ይገርመኛል። አንቺ ማነሽ ብሎ ስጠይቃት እሷ አንተ ዋርሳዬ ነህ፣ አንተ ዘመዴ ነህ፣ አንተ ወገኔ ነህ ነው የምትለው። ግን ስለ ራሷ ምን ብላለች? እኔ ሩት ነኝ፣ አገልጋይ ነኝ። እንዲህ ማለት ትችል ነበረ። አንቺ ማነሽ ስላት እኔ ሞዓባዊት ነኝ፣ እኔ መጻተኛ ነኝ፣ እኔ እንግዳ ነኝ፣ እኔ የኑኃሚን ምራት ነኝ፣ እኔ ቃርሚያ ለቃሚ ነኝ፣ እኔ ባል የሞተብኝ ነኝ ማለት ትችል ነበር አይደል? ያን ሁሉ አልፋ እኔ ሩት ነኝ፣ ያንተ አገልጋይ ነኝ ነው ያለችው። በቃ አዲስ ታሪክ ውስጥ ነው ያለሁት ነው የምትለው። አዲስ ምዕራፍ ውስጥ ነኝ ያለሁት ነው የምትለው። በቃ የድሮ ታሪኬ አልፏል፣ አዲስ ታሪክ ውስጥ ገብቻለሁ። እኔ አም ዩር ሰርቫንት፣ በእግዚአብሔር ሕዝብ መካከል ገብቼ አገልጋይ ነኝ ነው የምትለው። ሞዓባዊነቴ፣ መበለትነቴ፣ ብቸኝነቴ፣ እንግዳነቴ፣ መጻተኛነቴ፣ ባዶነቴ፣ ክሳራዬ ሁሉ አክትሞ አሁን የአንተ የቤዛዬ አገልጋይ ነኝ። አም ዩር ሰርቫንት። እንዲህ ነን እኮ አይደል? ወደ ኢየሱስ ስንመጣ የድሮ ማንነታችን በሙሉ ተቀይሮ የነገስታት ንጉሥ አገልጋዮች ሆነናል። አንተ ማነህ? የክርስቶስ አገልጋይ ነኝ። ህይወቴ ተቀይሯል። አዲስ ሰው ነኝ። ክርስቶስን ለብሻለሁ። ጻድቅ ነኝ። ስሜ በህይወት መዝገብ ተጽፏል። የእግዚአብሔር ልጅ ነኝ። በኢየሱስ ክርስቶስ ደም ታጥቤ ንጹህ ነኝ። ዲስ ኢዝ ማይ አይደንቲቲ። የእኔ ማንነት ይሄ ነው። ሩት እንደሱ ነው የምትለው። እንደሱ ነው የምትለው። አይ ሃቭ ኒው ላይፍ ነው አለኝ ነው የምትለው። አዲስ ህይወት አለኝ። በእግዚአብሔር ህዝብ መካከል ገብቻለሁ። ያንተ አገልጋይ ነኝ። እሱ ማን ነው? ቤዛዬ ነህ ነው የምትለው። አንተ ቤዛዬ ነህ፣ እኔ ደግሞ አገልጋይ ነኝ ነው የምትለው። ዲፋይን አደረገች። በቃ ማንነቷን አወቀች። እግዚአብሔር ይመስገን። ቤዛዋ ጋር ቀረበች፣ ተጠጋች። ማነሽ ንገርኝ ስላት አንተ ቤዛዬ ነህ፣ እኔ አገልጋይ ነኝ። ታሪካችን ይሄ ነው የምትለው። ስፍራዋ አሁን ተቀይሯል። ወገኗ ተቀይሯል። አሁን የእግዚአብሔር ልጅ ናት። ስለዚህ ነው አገልጋይ ነኝ ያለችው። አገልጋይ ነኝ። የቀደመው ታሪኳ በአዲስ ታሪክ ተቀይሯል። እግዚአብሔር አምላኳ፣ እስራኤል ህዝቧ፣ ቦዔዝ ዋርሳዋ፣ ኑኃሚን እናቷ ናቸው አይደል? በቃ ይሄ ነው አዲስ ታሪክ። ልድገምላችሁ። እግዚአብሔር አምላኮ ሆኗል። ምክንያቱም አምላክሽ አምላኬ ይሆናል ብላ ወጥታለች። አሁን ሆኗል እኮ። እስራኤል ህዝብሽ ህዝቤ ይሆናል ብላ ወጥታለች። አሁን የእስራኤል ህዝቧ ሆነዋል። ስለዚህ ነው እኔ ያንተ አገልጋይ ነኝ የምትለው። አንተ ዋርሳዬ ነህ። ቦዔዝ ዋርሳዋ፣ ኑኃሚን እናቷ። ስለዚህ ይሄ ጥያቄ ብንጠየቅ ዛሬ ምንድን ነው መልሳችን? አንቺ ማነሽ? አንተ ማነህ? በአይዴንቲቲያችሁ በማንነታችሁ ትኮራላችሁ? የተለወጠ ማንነት ነው ያለን? ማነህ አንተ? እስቲ ለራሳችን እንመልስ። ማነኝ እኔ? ማነኝ? እጅግ ወሳኝ ጥያቄ ነው። የማንነት ጥያቄ ነው። ይህን ጥያቄ በትክክል የሚመልስ ሰው ማንነቱን ያውቃል። ጽኑ መሰረት አለው። አይለዋወጥም። ስፍራውን አይለቅም። ምንም ቢመጣበት ጽኑ ነው። ማንነቱን የሚያውቅ ሰው ኮንፊደንስ አለው። ጌታውን ያውቃል። በጌታው የተማመነ ነው። ከዛ ሩት ቦዔዝን እንዲህ አለች፣ ልብስህን ጣል አድርግብኝ አለች። ልብስህን ጣል አድርግብኝ ምን ማለት ነው? ጥላ ሆነኝ፣ በክንፎችህ በታች አስቀምጠኝ፣ ታዳጌ ሆነልኝ፣ ቤዛዬ ሆነልኝ ማለቷ። እግዚአብሔር ጥላ ሆነኝ ብለው ወደ እርሱ ለሚመጡት ሁሉ አስተማማኝ ጥላ ነው። በቃ ጥላዬ ሆነልኝ። እኔ ሌላ ጥላ አላቅም። በቃ ሌላ ጋር አልሄድኩም። በአንተ እርሻ ውስጥ ነኝ። ወደ ቤዛዬ ወደሚትሆን ወደ አንተ መጥቻለሁ። አጠገብህ ነኝ። አሁን ምንድን ነው የሚፈልገው? ያንተን ጥላ ነው የሚፈልገው። ጥላህን በላይ ላይ አርግልኝ፣ ልብስህን ጣል አድርግብኝ። ያንተ ልብስ ይፈውሰኛል፣
ያንተ ልብስ ያከብረኛል፣ ያንተ ልብስ ያጸድቀኛል። የሚፈልገው ነገር አሁን ያንተን ልብስ ነው የምትለው። ልብስን ጣል አድርግብኝ። አሜን። እግዚአብሔር እንደሱ ነው አይደል? አለበሰን እኮ አለበሰን። አዳኛችን አለበሰን፣ ክብሩን አለበሰን፣ ፍቅሩን አለበሰን፣ ክርስቶስን አለበሰን። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። ሩት ለቦዔዝ ራሷን እንደሰጠች እኛም ራሳችንን ለእግዚአብሔር መስጠትና ማስገዛት፣ በእርሱ ጥላ ስር መሆን ይሆንልን። እኛም ሩት እንደጠየቀች እንዲሁ እንጠይቅ። ልብስን ጣል አድርግብን። ከአንተ ልብስ ሌላ እኔ አያዋጣኝም፣ አያምርብኝም። ከአንተ ልብስ ሌላ አያምርብኝም። ያንተን ልብስ ፈልጌ መጥቻለሁና በቃ ልብስን አልብሰኝ ብለን ልብሱን ለብሰን እንኖር። ቀጥሎ ያለው የምናየው ሩት ቦዔዝን ሰማችው። ናኦምንም ብቻ አይደለም፣ አሁን ደግሞ ቦዔዝን ትሰማዋለች። እናንብብ። ከ10 እስከ 12 ያለውን ላንብብላችሁ። ቦዔዝም አላት፣ አሁን እየተናገራት ነው። ማነሽ ብሎ ጠይቋታል። ስሟን አውቀዋል። እሷ ደግሞ የመለሰችውን ሰምተዋል። ልብስህን አልብሰኝ ብለዋለች። አሁን መናገር ይጀምራል። ቦዔዝም አላት፣ ልጄ ሆይ በእግዚአብሔር የተባረክሽ ሁኚ፣ ባለጠጋም ደሃም ብለሽ ጎበዛዝቱን አልተከተልሽምና ከፊተኛው ይልቅ በመጨረሻው ጊዜ ቸርነት አድርገሻል። አሁንም ልጄ ሆይ አትፍሪ፣ በአገሬ ያሉ ሕዝብ ሁሉ ምግባረ መልካም ሴት እንደሆንሽ ያውቃሉና ያልሽውን ነገር ሁሉ አደርግልሻለሁ። የቅርብ ዘመድ መሆኔ እውነት ነው፣ ነገር ግን ከኔ የቀረበ ዘመድ አለ። ዛሬ ሌሊት እደሪ፣ ነገም እርሱ ዋርሳ መሆን ቢወድ መልካም ነው፣ ዋርሳ ይሁን። ዋርሳም ሊሆን ባይወድ ግን ሕያው እግዚአብሔርን እኔ ዋርሳ እሆንሻለሁ፣ እስኪነጋ ድረስ ተኚ። እስኪነጋም በእግርጌው ተኛች። ቦዔዝም ሴት ወደ አውድማው እንደመጣች ማንም እንዳያውቅ ብሎ ነበርና ገና ሰውና ሰው ሳይታይ ተነሳች። ምንድን ነው የምናየው ከዚህ ውስጥ? ሩት ቦዔዝን ተቀበላት። ምን ስም ሰጣት? ልጄ ሆይ ዩ አር ማይ ዶተር ነው ያላት። አዲስ ስም ሰጣት፣ አዲስ ፋሚሊ ሰጣት። ልጄ ሆይ እንደሱ አይደል? ጌታ ኢየሱስም ወደ እሱ የመጡትን ሰዎች ቅርብ ጊዜ እያጠናሁ ነበር። 12 ዓመት ደም የሚፈሳት ሴት ወደ እሱ ስትመጣ የቀሚሱን ጫፍ ስትዳስስ ልብስህ ይንካኝ ስትል ልጄ ሆይ ነው ያላት። ኢየሱስ እንደሱ ነው ታሪክ የሚለውጠው የሰውን ማለት ነው። አይደንቲቲ ለሌለን፣ ማንነት ለሌለን ሰዎች ማንነት ይሰጣል። ይቺ ልጅ ገባች እኮ በቃ በእግዚአብሔር ቤተሰብ ውስጥ ገባች። ልጄ አላት፣ ባረካት፣ ተግባሯን አደነቀ። ምንድን ነው ያለው? ከፊተኛው ቸርነት ይልቅ አሁን ያደረግሽው ቸርነት በለጠ። ምን ማለቱ ነው? ኑኃሚንን ተከትለሽ መምጣትሽ አንሶ አለ። አሁን ሽማግሌ ልታገቢ ወደድሽ አለ እና የአሁኑ ቸርነት ይበልጣል አለ። የአሁኑ ቸርነት ይበልጣል። ብዙ ወጣቶችን ማግባት ስትቺ ማለት ወጣቶችን ማግባት ስትቺ እኔ ጋ መተሽ ከኔ ጋ ጥላ መፈለግሽ፣ እኔ ጋ መጠጋትሽ፣ ይህ ትልቅ ቸርነት ነው አላት። የፊተኛው ቸርነት ኑኃሚንን ተከትላ ማውጣት፣ ሁለተኛው ቸርነት ቦዔዝን ቤዛዬ ሁነኝ ብላ መጠየቅ። ወጣቶችን ተከትለሽ ማየት ትቼ ነበር፣ ግን ያንን አላደረግሽም። ምርጫሽ በጣም አስደስቶኛል፣ በጣም አርክቶኛል። ቤዛ የሚሆንሽን ሰው ፈልገሻል። እግዚአብሔር እንደሱ እኮ ነው በእኛ የሚደሰተው። ወደ ኢየሱስ ስንመጣ እግዚአብሔር እኮ እንደሱ ነው የሚደሰተው። ብዙ አምላክ ሊሆኑ የሚችሉ አሉ በምድር ላይ። እውነተኛ አምላክ ፈልጋችሁ ከመጣችሁ ግን ልቤ ይደሰታል ነው የሚለው እግዚአብሔር። ልቤ ይደሰታል። አንድ ብቻ ነው ለእናንተ የሞተው፣ ለኃጢአታችሁ የሞተው አንድ ብቻ ነው። ከሰማይ የመጣው አንድ ብቻ ነው። ቦዔዝ ተስፋ ሰጣት። ምን ተስፋ ሰጣት ቦዔዝ? ከዛ በኋላ ስናገራት ምን ተስፋ ሰጣት? አንደኛ የመጀመሪያው ያላት ልጄ ካላት በኋላ የመጀመሪያው ያላት ነገር አትፍሪ ነው። አትፍራ የሚለው ቃል በመጽሐፍ ቅዱስ ሰምታችኋል አይደል? 365 ጊዜ ተጠቅሷል ይባላል። ለእያንዳንዱ ቀን አንድ ጊዜ ማለት ነው። እና አንዱ የተጠቀሰው እዚህ ቦታ ነው። ቦዔዝ ሩትን አትፍሪ።
ሁለተኛው ያላት ነገር የምትጠይቂውን ሁሉ አደርግልሻለሁ። አይገርምም? ሴም ፍሬዝ ነው፣ ሴም ቃል ነው፣ ያው ቃል ነው። ሩት ያለችው ነው እዚህ የተደገመላት ማለት ነው። ያልሽኝን ሁሉ አደርጋለሁ ብላ ለኑኃሚን ተናግራለች። እዚህ ጋር ደግሞ ቦዔዝ ምን ይላል? አንቺ የምትጠይቂውን ሁሉ አደርግልሻለሁ፣ ሁሉ አደርግልሻለሁ። ሰው የዘራውን ያንኑ ያጭዳልና የሚባለው ይሄ ነው ማለት ነው። እርሷ ለኑኃሚን ያልሽኝን ሁሉ አደርጋለሁ እንዳለች ለእሷ ደግሞ ተባለላት። ሌላው እውነቱን ነገራት። ምን አላት? ከኔ የሚቀርብ ዘመድ አለ። ስለዚህ እኔ አሁን ቃል አልገባም፣ ግን እሞክራለሁ ነው ያላት። እሞክራለሁ። ስለዚህ ሽማግሌዎችን እጠራለሁ፣ ያንንም ሰው እንዲመጣ ጠይቀዋለሁ። እሱ ፈቃደኛ ሆኖ አንቺን ከወሰደ እሱ ነው የሚገባው። እሱ እምቢ ካለ ግን እኔ ቃል እገባለሁ አለ። ስለዚህ ኮንዲሽናል ተስፋ ሰጣት ማለት ነው። ሩት ከቦዔዝ ስጦታ ተቀበለች። ከ15 እስከ 17 ከቦዔዝ ስጦታ ተቀበለች። ከዛ በኋላ ማለት ነው ቃል ተስፋ ከሰጣት በኋላ አሁን ስጦታ ሰጣት። እርሱም የለበስሽውን ኩታ አምጥተሽ ያዢው አላት። በያዘችም ጊዜ 6 መስፈሪያ ገብስ ሰፈረላት፣ አሸከማትም። እርሱም ወደ ከተማይቱ ሄደ። እሷን ከሸኘ በኋላ እሱ ወደ ከተማይቱ ሄደ። እሷም ወደ አማቷ መጣች። አማቷም ልጄ ሆይ እንዴት ነሽ አለቻት። እርሷም ሰውየው ያደረገላትን ሁሉ ነገረቻት። ወደ አማትሽ ባዶ እጅሽን አትሂጂ ብሎ ይህን 6 መስፈሪያ ገብስ ሰጠኝ አለቻት። ቦዔዝ ለሩት የወደፊት ተስፋ ብቻ አይደለም የሰጠው፣ የዕለት እንጀራም ደግሞ ሰጣት አይደል? የወደፊት ተስፋ። አንዳንዴ እኛ እንደሱ ነን ሰዎች። ይሄ ነገር በጣም ተቸግሬያለሁ ጸልይልኝ ስሉ ጸልያለሁ ሂድ እንላለን። የወደፊት ተስፋ ነው የምንሰጠው። እንደውም አንዳንዴ አንጸልይም። እንደውም ጸልያለሁ ቃል ሰጠን ተስፋ ሰጠን እንደውም አንጸልይም። እና ለተቸገሩ ሰዎች ተስፋ መስጠት ጥሩ ነው፣ ግን በዕለቱ በዛ ጊዜ ደግሞ ማድረግ የምንችለውን ነገር ደግሞ ማድረግ በጣም አስፈላጊ ነው። ስለዚህ ቦዔዝ እንደሱ ነው ያደረገው። ተስፋ ሰጣት። ሌላ አንቺን መዋጀት የሚችል ሰው አለ፣ እሱን አመጣዋለሁ። እሱ ሊዋጅሽ ካልፈለገ እኔ ቃል እገባለሁ፣ ግን አሁን ደግሞ ባዶ እጅሽን አትጅም አላት። ስለዚህ አሸክሞ ላካት ወደ ኑኃሚን ማለት ነው። እሷን በረከት ይገባታል፣ እሷን ምግብ ያስፈልጋታል። ስለ ተስፋ ስለመስጠት እኛ አካባቢ ነው ሳድግ ልጅ ሆኜ እንዲህ የሚባል ነገር አለ። በአፍ ውስጥ እያኘክን ካለው ምግብ ይልቅ የዋጥነው ምግብ የተሻለ ነው የሚባል አባባል አለ። ለምን መሰላችሁ እንደዛ የሚሉት? ሰው ምግብ እያኘከ እያለ በድንገት አንድ ሰው መጥቶ የቅርብ ዘመድ ሞቷል ብሎ ከነገረ በአፍ ውስጥ ያለው ምግብ አይዋጥም፣ ይተፋል። በእኛ አካባቢ ነው ባደግኩበት እና ምክንያቱም በቃ መራራ ነው፣ ይመራል። ከዛ በኋላ አፍ ውስጥ ያለ ምግብ መራራ ነው የሚሆነው። እከሌ ሞቶ እንዴት እውጣለሁ ነው የሚሉት፣ ይተፋሉ ማለት ነው። ስለዚህ በአፍ ውስጥ ካለው ይልቅ የዋጥነው ይሻላል ነው የሚሉት ማለት ነው። እና ምን ልላቸው ነው? ተስፋ ከመስጠት ይልቅ ለተቸገረ ሰው ተስፋ ከመስጠት ይልቅ አሁን ትንሽ ማድረግ ይጠቅማል። ቦዔዝ እንደሱ ነው ያደረገው። ተስፋም ሰጥቷታል፣ ግን ትንሽም አድርጎላታል። አሸክሞ ላካት። አሁን እኮ የእግዚአብሔር በረከት በሕይወቷ ከዕለት ዕለት እየጨመረ ነው አይደል? ያለው እየጨመረ ነው። እግዚአብሔር የሚያስፈልግንን ነገር ያውቃል። ሲሰጥም በልግስና ነው፣ ሲያሳድግም ከክብር ወደ ክብር ነው። ከዛ በኋላ ሩት ተስፋው እስኪፈጸም ድረስ ጠበቀች። እርሷም ልጄ ሆይ አለች። ኑኃሚን ናት። ሰውየው ይህን ነገር ዛሬ እስኪጨርስ ድረስ አያርፍምና ፍጻሜው እስኪታወቅ ድረስ ዝም በይ አለች። ዝም በይ፣ ሰውየው ጀምረዋልና ይጨርሰዋል። ሩትና ኑኃሚን አሁን ምን እያሉ ነው? ቃል የሰጠው መፈጸም ይችላልና በእምነት እንጠብቅ ነው እያሉ ያሉት አይደለም እንዴ? ቃል የሰጠው የታመነ ነው፣ ይፈጽማል፣ ያደርጋል። እረፉ፣ እኔም አምላክ እንደሆንኩ እወቁ
ቁሙ፣ እግዚአብሔር ዛሬ ለእናንተ የሚያደርጋትን ማዳን ተመልከቱ። እግዚአብሔር አንድ ነገር አደርጋለሁ ካለ በሕይወትህ ወንድሜ ሆይ እግዚአብሔር ማድረግ ይችላል። ይህም እግዚአብሔር የተናገረውን ይፈጽማል። ስለዚህ ስፍራ ሳንለቅ መጠበቅ ነው የሚያስፈልገን። ናኦሚን ሩትን እንዳለቻት ማለት ነው። በቃ ሰውየው ይፈጽማልና ጠብቅ ነው ያለቻት። ዝም በይ፣ አትቸኩይ፣ ይመጣል። የተናገረው ነገር ይመጣል። ከዚህ በፊትም እንዳየነው ሩት ቦዔዝን አታውቀውም ነበረ። ነገር ግን አምላክሽ አምላኬ፣ ሕዝብሽ ሕዝቤ ብላ ወደ እግዚአብሔር ሕዝብ በመምጣቷ የሚታደጋትን፣ የሚያኖራትን፣ የሚያከብራትን ሰው አወቀች። ካወቀች በኋላ ደግሞ በእውቀቷ አልረካችም። በቃርሚያና በስጦታ አልረካችም። ሰጪውን የራሷ ለማድረግ ወሰነች። ታጠበች፣ ተቀባች፣ ለበሰች፣ ወደ ሰጪው ተጠጋች፣ ራሷንም ለታዳጊዋ ሰጠች። ሙሉ ፓኬጅ ነው ይሄ። ሙሉ ፓኬጅ ነው። ሙሉ ነው መንገዱ ማለት ነው። ከአንድ ቦታ ጀምራ ወደ ሌላ ቦታ ደርሳለች። ታጥባለች፣ ተቀብታለች፣ ለብሳለች፣ ወደ ሰጪ ወደ አውድማው ሄዳለች። እህሉ አዝመራ ወዳለበት፣ በረከቱ ወዳለበት ሄዳለች። እዛም ደግሞ ራሷን ሰጠች። አንተ ምን ነህ አለች? ዋርሳዬ ነህ፣ አንተ ቤዛዬ ነህ፣ እኔ ደግሞ አገልጋይ ነኝ። ሙሉ መሰጠት ማለት ነው። እንዲህ ነው እግዚአብሔር የሚፈልገው ከኛ። ካለማወቅ ወደ ማወቅ፣ ከማወቅ ወደ ሙላት፣ ከሙላት ወደ ማገልገል፣ በሱ ወደ መርካት። ይሄ ነው የእምነት ጉዞ። ሩት ወደ ቦዔዝ እንደተጠጋች እኛም ወደ ኢየሱስ እንጠጋ። እርሷ እንደታጠበች እኛም እንታጠብ። እርሷ እንደተቀባች እኛም በመንፈስ ቅዱስ እንቀባ። በራሳችን ኃይል አይደለም፣ እሱ ነው የሚቀባ። ተጠምተን ወደ እሱ ስንቀርብ ማለት ነው። እሷ ልብሷን እንደቀየረች እኛ የምንቀይረው ልብስ ደግሞ እግዚአብሔር ኦልሬዲ ያለበሰን ነው። ክርስቶስን ነው የምንለብሰው። እንልበስ በምርጫችን ማለት ነው። እሷ የታዘዘችውን እንዳደረገች እኛም እንዲሁ እናደርግ። እግዚአብሔርን በሩቅ ከማወቅ ወደ ውስጠኛው ክፍል እንግባ። ድምፁን ወደምንሰማበት፣ ቃሉን ወደምንታዘዝበት፣ በመንፈስ ቅዱስ ኃይል ወደምንመላለስበት፣ ክብሩን ወደምናይበት እንግባ። በሩ ክፍት ነው። ግቡልኝ እያለ ነው። ልብሱን ሊያለብሰን፣ ሊያከብረን፣ ሊናገረን፣ ሊባርከን፣ አዲስ ታሪክ ሊሰጠን፣ አዲስ ስም ሊሰጠን፣ አዲስ ሕይወት ሊሰጠን፣ ልጄ ሊለን፣ ሊያከብረን ዝግጁ ነው። በሩ ክፍት ነው። ስለዚህ ወደ እሱ እንምጣ። ወደ ውስጠኛው፣ ወደ ሙላቱ፣ ክብሩ ወዳለበት፣ ድምፁ ወዳለበት፣ የእሱን ፈቃድ አውቀን ወደምናገለግልበት፣ ክርስቶስን በሕይወታችን ወደምናከብርበት፣ ለራሳችን ሳይሆን ለሌሎች ሰዎች ወደምንኖርበት ወደ ተትረፈረፈው ሕይወት እንግባ። እግዚአብሔር ይርዳል። እሱ ደግሞ ይችላል፣ ያስችለናል። ክርስቶስን ልበሱት። እግዚአብሔር ይባርካቸው።